ሰላም ጤና ይስጥልኝ ውድ ተመልካቾች ሁላችሁንም ሰላም እላለሁኝ። እንዴት ናችሁ? በዛሬው ክፍል የጾምን ትርጉምንና የጾምን ዓላማ እንማራለን። እስከ መጨረሻው ድረስ እንድታዳምጡት በአክብሮት እጋብዛችኋለሁ። የጾምን ትርጉም ስንመለከት ጾም ለመንፈሳዊ ጉዳይ ከምግብ ለተወሰነ ጊዜ ተለይቶ መቆየት ማለት ነው። ጾም ያለ ጸሎት ከሆነ ትርጉም አልባ የረሃብ አድማ ይሆናል። ጸሎትን ያለ ጾም ማድረግ እንችላለን፣ ነገር ግን ጾምን ያለ ጸሎት ልናደርገው አንችልም። ማንኛውም ክርስቲያን በየጊዜው ከእግዚአብሔር ጋር የሚገናኝበት መደበኛ የጸሎት ክፍለ ጊዜ እንዳለው ሁሉ ጾምን ግን ከመደበኛው የጸሎትና የእግዚአብሔርን ቃል ከማጥኛ ጊዜያችን የተለየ ነው። ይህም የተለየ ከእግዚአብሔር ጋር የምንገናኝበት ጊዜ ነው። እንደ መንፈስ ቅዱስ ምሪት በጾምና በጸሎት በተለያየ ጊዜ ልናደርገው የሚገባ ክርስቲያናዊ ኑሮ ክፍል ወይም ደግሞ ልምምድ ነው። ማንኛውም ክርስቲያን በመደበኛነት የሚጸልይበት ጊዜ እንዳለው ሁሉ በመደበኛነት ደግሞ የሚጾምበትም ጊዜ ያስፈልገዋል። በመጽሐፍ ቅዱስ ታሪክ ውስጥ ስንመለከት በብሉይ ኪዳንም ሆነ በአዲስ ኪዳን እንዲሁም በቤተ ክርስቲያን ታሪክ ውስጥ ጾም የእግዚአብሔር ሕዝብ መንፈሳዊ ልምምድ እንደነበረ እንመለከታለን። የጾምን ዓላማ ስንመለከት ከመጾማችን የበለጠ የምንጾምበትን ዓላማ ማወቅ ወሳኝ ነገር ነው። ጾምን ለተለያየ የተሳሳተ ዓላማ የሚጠቀሙበት ሰዎች አይጠፉም። ከሌሎች ይልቅ መንፈሳዊ መስሎ ለመታየትና ለመከበር ከመፈለግ የሚደረግን ጾም እግዚአብሔር አይቀበለውም። በተጨማሪም የራስን ፍላጎት ለማሟላት ብቻ እንጂ የእግዚአብሔርን ሐሳብ ለማድረግ ካልሆነ ጾም ትርጉም አልባ ይሆናል። የእስራኤልን መጽናናት ትጠባበቅ የነበረችው ሐና ለብዙ ዓመታት ትጾም የነበረው ስለ ሕዝቧ ስለ እስራኤል መጎብኘት ነበረ። ይህንንም በሉቃስ ወንጌል ምዕራፍ 2 ቁጥር 37 ላይ እናገኘዋለን። እንደዚህም ይላል፣ እርሷም 84 ዓመት ያህል መበለት ሆና በጣም አርጅታ ነበረ። በጾምና በጸሎትም ሌሊትና ቀን እያገለገለች ከመቅደስ አትለይም ነበረ። እያንዳንዱ አማኝ የሚጾምበት የራሱ ግላዊ ምክንያቶች ሊኖሩት ይችላሉ። የእግዚአብሔርን ቃል በጥንቃቄ ስናጠና ግን የጾም ዓላማው ለእነዚህ ጉዳዮች ነው። የመጀመሪያው የጾም ዓላማ ራሳችንን በእግዚአብሔር ፊት ዝቅ ለማድረግ ነው። ይህንንም በመጽሐፍ ቅዱስ ውስጥ በመዝሙረ ዳዊት ምዕራፍ 35 ቁጥር 13 እንዲሁም በማቴዎስ ወንጌል ምዕራፍ 23 ቁጥር 12 ላይ እናገኘዋለን። መዝሙረ ዳዊት ምዕራፍ 35 ቁጥር 13ን ስናነበው እንደዚህ ይላል፣ እኔስ እነርሱ በታመሙ ጊዜ ማቅ ለበስኩ፣ ነፍሴንም በጾም አደከምኳት፣ ጸሎቴም ወደ ብብቴ ተመለሰ ይላል። በተጨማሪም የማቴዎስ ወንጌል ምዕራፍ 23 ቁጥር 12ን ስናነበው እንደዚህ ይላል፣ ራሱን ከፍ የሚያደርግ ሁሉ ይዋረዳል፣ ራሱንም የሚያዋርድ ሁሉ ከፍ ይላል። ስለዚህ የጾም የመጀመሪያው ዓላማ ራሳችንን በእግዚአብሔር ፊት ዝቅ ለማድረግ ነው። ሁለተኛው የጾም ዓላማ ወደ እግዚአብሔር የበለጠ ለመቅረብ ነው። ይህንንም በመጽሐፍ ቅዱስ ውስጥ በያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ እናገኘዋለን። የያዕቆብ መልእክት ምዕራፍ 4 ቁጥር 8ን ስናነብ እንደዚህ ይላል፣ ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። እናንተ ኃጢአተኞች እጃችሁን አንጹ፣ ሁለት አሳብም ያላችሁ እናንተ ልባችሁን አጥሩ በማለት ይነግረናል። ስለዚህ ሁለተኛው የጾም ዓላማ ወደ እግዚአብሔር የበለጠ ለመቅረብ ነው። ሦስተኛው የጾም ዓላማ የእግዚአብሔርን ቃል የበለጠ ለመረዳት ነው። አራተኛው የጾም ዓላማ የእግዚአብሔርን ፈቃድ ለማወቅና ለግል ሕይወታችን ምሪትን ለመቀበል ነው። ይህንንም በመጽሐፍ ቅዱስ ውስጥ በዕዝራ ምዕራፍ 8 ቁጥር 21 ላይ እናገኘዋለን። መጽሐፈ ዕዝራ ምዕራፍ 8 ቁጥር 21ን ስናነበው እንደዚህ ይላል፣ በአምላካችን ፊት ራሳችንን እናዋርድ ዘንድ ከእርሱም የቀናውን መንገድ ለእኛና ለልጆቻችን ለንብረታችንም ሁሉ እንለምን ዘንድ በዚያ በሐዋ ወንዝ አጠገብ ጾም አወጅኩ ይለናል። ስለዚህ አራተኛው የጾም ዓላማ
የእግዚአብሔርን ፈቃድ ለማወቅና ለግል ሕይወታችን ምሪትን ለመቀበል ነው። አምስተኛው የጾም ዓላማ ከርኩሳን መናፍስት እስራት ለመፈታትና ከበሽታ ለመፈወስ ነው። ይህንንም በመጽሐፍ ቅዱሳችን ውስጥ በትንቢተ ኢሳይያስ ምዕራፍ 58 ቁጥር 8 እንዲሁም በማቴዎስ ወንጌል ምዕራፍ 17 ቁጥር 21 ላይ እናገኘዋለን። ትንቢተ ኢሳይያስ ምዕራፍ 58 ቁጥር 8ን ስናነበው እንደዚህ ይላል። የዚያን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊትህ ይሄዳል፣ የእግዚአብሔርም ክብር በኋላ ሆኖ ይጠብቅሃል ይለናል። በመጽሐፍ ቅዱሳችን ውስጥ በማቴዎስ ወንጌል ምዕራፍ 17 ከቁጥር 14 ጀምሮ እስከ 21 ድረስ ያለውን በምናነብበት ጊዜ እናገኘዋለን። እንደዚህም ይላል። ወደ ሕዝቡም ሲደርስ አንድ ሰው ወደ እርሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማረልኝ፣ በጨረቃ እየተነሳበት ክፉኛ ይሰቃያልና፣ ብዙ ጊዜ በእሳት ብዙ ጊዜም በውሃ ይወድቃልና፣ ወደ ደቀ መዛሙርትም አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? ወደዚህ ወደ እኔ አምጡት አለ። ኢየሱስም ገሰጸው፣ ጋኔኑም ከእርሱ ወጣ። ብላቴናውም ከዛች ሰዓት ጀምሮ ተፈወሰ። ከዚህ በኋላ ደቀ መዛሙርቱ ብቻውን ወደ ኢየሱስ ቀረቡና እኛ ልናወጣው ያልቻልን ስለምንድን ነው አሉት። ኢየሱስም ስለ እምነታችሁ ማነስ ነው፣ እውነት እላችኋለሁ የሰናፍጭ ቅንጣት ያህል እምነት ቢኖራችሁ ይህንን ተራራ ከዚህ ወደዚያ እለፍ ብትሉት ያልፋል፣ የሚሳናችሁም ነገር የለም። ይህ አይነት ግን ከጸሎትና ከጾም በቀር አይወጣም አላቸው። በዚህ ክፍል የጾም ዓላማን ስንመለከት ከእርኩሳን መናፍስት እስራት ለመፈታትና ከበሽታ ለመፈወስ እንደምንጾም ይነግረናል። ስድስተኛው የጾም ዓላማ መደበኛ በሆነ መንገድ መፍታት የሚያቅተንን ጉዳይ ወይም ደግሞ ሁኔታ በመለኮታዊ እርዳታ ለመፍታት ይጠቅመናል። ይህንንም በሁለተኛ ዜና ምዕራፍ 20 ላይ እናገኘዋለን። በተጨማሪም ሰባተኛው የጾም ዓላማ ስለ ሌሎች ለመጸለይ ነው። በአጠቃላይ በዚህ ክፍል የጾምን ትርጉም እንዲሁም የጾምን ዓላማዎችን በአጭሩ ለመመልከት ሞክረናል። የዛሬውን ክፍል ስናጠቃልለው ከዚህ ክፍል የምንማረው ጾም ለመንፈሳዊ ጉዳይ ከምግብ ለተወሰነ ጊዜ መራቅ ማለት እንደሆነ፣ ጾም ከእግዚአብሔር ጋር በጸሎት የምንገናኝበት እንደሆነ፣ ጾም ያለ ጸሎት ትርጉም አልባ የረሃብ አድማ እንደሆነ፣ ሳንጾም መጸለይ እንደምንችል ነገር ግን ጾምን ያለ ጸሎት ማድረግ እንደማንችል፣ በመደበኛነት የእግዚአብሔርን ቃል ማንበብና መጾም እንዳለብን፣ ጾም መንፈሳዊ ልምምድ እንደሆነ፣ የምንጾምበትን ዓላማ ማወቅ እንዳለብን፣ የምንጾመው የእግዚአብሔርን ፈቃድ ለማድረግ እንደሆነ፣ በመጨረሻም ሰባቱን የጾም ዓላማዎችን በዚህ ክፍል ተምረናል። እናንተም ከዚህ ክፍል ጥሩ የሆነ ትምህርትን እንዳገኛችሁበት ተስፋ አደርጋለሁኝ። እስከ መጨረሻው ድረስ ስላዳመጣችሁት አመሰግናለሁኝ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ።